እናንተ ዛሬ ማለት ነው እንደ ሀበሻ ባህል እንደ ኖርማል ነገር አድርገን የምንጠቀመው ነገር ግን መቅረት ያለበት ነገር እነግራችኋለሁ። እህቶቻችን ወይ ጓደኞቻችን ያገቡ ጓደኞቻችን ወይ እህቶች ዘመዶቻችን አግብተው በትዳር 1 አመት 2 አመት ቆይተው ልጅ የላቸውም እና እነሱን በምናገኝበት ሰዓት ላይ ማለት ነው እንዴ ልጅ ውለዱ እንጂ አሁንማ ልጅ መውለድ አለባችሁ ምናምን እንላለን። እንደ ኖርማል ነገር አድርገነው ማለት ነው። እንደዛ ማለት ጭራሽ በፍጹም የለብንም። ለምን እንደዛ በምንልበት ሰዓት ላይ ልጅ ውለዱ ስንላቸው እነዛ ሰዎች ልጅ ያልወለዱበት የራሳቸው ምክንያት ይኖራቸዋል። ዊ ዶንት ኖ እኛ ውጭ ነው እንጂ ውስጡን አናውቅም። ልጅ ፈልገው እግዚአብሔር ልጅ አልሰጣቸው ብሎ ቢሆንስ እኛ ሄደን ልጅ ውለዱ እንጂ ስንል የሚሰማቸውን ስሜት የሰቡት እስኪ ልጅ ወልደው የሚያሳድጉበት ብር ከሌላቸውስ ወይስ የሆነ በቃ የማይችሉት ነገር ልጅ መውለድ እንዳይችሉ የሚያደርጋቸው ነገር ቢኖርስ እኛ ምን የምናውቀው ነገር አለ? እኛ ሄደን አረ ልጅ ውለዱ እንደዚህ አድርጎ አይባልም ጭራሽ። ማለት የሌለብን ነገር ነው። ከዛስ ደግሞ አንድ ልጅ ምናምን ወልደው ደግሞ አንድ ልጅ ብቻ ካላቸው አንድ ልጅ ወዳችሁ ምን ነው ዝም አላችሁ? ሌላ ደግሞ ጨምሩበት እንጂ ልጅ በልጅ ሲሆን ቶሎ ነው የሚያድገው፣ በእነሱ ልብስ እነዚህ የሚያድጋሉ፣ ውለዱ ጨምሩ አይባልም። በፍጹም እንደዛ ማለት የሌለብን መቅረት ያለበት ባህል ቢኖር ይሄ ነው። እንደዛ ማለት የለብንም ጭራሽ።